የማትማራቸው ነገሮች አሉ ህይወት ውስጥ ኑሮ ብቻ የሚያስተምራል። በእኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም፣ ያልገባሁበት ገደል የለም። እስር ቤት ማለት አብሶ ይሄ ሁሉ ወጣት ተማረ፣ እሺ ወርት ተመረቀ፣ ስራም አታገኝ ከሆነ ምንድን ነው የምትሆነው? በ40 ዓመቴ እነዚህ ግንዛቤዎች ሀሳቡ የለኝም። የኔ እድል አሁን ኦልሞስት 70 ደርሻለሁ። እድሜዋ አይደለም ይሄን ወጣት የሚያድነው። ስልኩ ማለት የዓለም ኮኔክሽኑ፣ ስልኩ ማለት ቢዝነሱ። ታሪክ ሁሌ ራሱን አይደግምም። አይተን የማናውቀው ነገር ይመጣል። ለውጥ ደግሞ ቼንጅ ሁሌ ዋጋ ያስከፍላል። ከፊት ስትሄድ ያው መጠበቅ አለብኝ። የመከራ ጊዜ ይመጣል ይሄዳል። በአገር ህይወትም ተስፋ መቁረጥ የለብንም። ትልቁ ነገር ያልፋል። ቼንጅ ሁሌ ዋጋ ያስከፍላል። ከፊት ስትሄድ ያው መጠበቅ አለብህ። ይሄን ግን አላማ ስላለህ it's like you welcome it whatever። ከትምህርቴ ታሪክ ጥሩ ነው፣ መነሻ ነው፣ ኢንቨስትመንት ሁሉ ነገር ግን ከዚህ በኋላ ያለው ነው። ታሪክ ሁሌ ራሱን አይደግምም። አይተን የማናውቀው ነገር ይመጣል። አሁን በዓለም ደረጃ መጥቷል። in this context opportunity exploit ማድረግ ሊሆን ይችላል፣ ክፍተት ማሟላት ምናምን ነገር ካለኝ እይታ ካለኝ እውቀት ከውጭ ልምዱ እዚህ ሀገር ደግሞ 28 ዓመት ስቆይ አሁን መሬት ላይ እንዴት ነው የሞተሩን ኮፍኑን ከፍቼ ሞተሩን አውርጄ መልሼ አውቀዋለሁ። ብዙ ስህተት ተሳስቻለሁ። ለምን ኤንቫይሮንመንቴ ያልተረዳሁት አለ። ግማሹም ደግሞ በቃ ሬዚስተንሱ ደግሞ ለረጅም ጊዜ እኮ የኔን እንቅስቃሴ መንግስት እንደ መንግስት ሆነ ብሎ ይጋፋው ነበር። በኋላ ነው ለምን እንደዚህ የሚነቀንቁ ነገሮች ናቸው፣ የኢኮኖሚ መዋቅር የሚነካኩ ናቸው። ያ ደግሞ ፖለቲካ ኢምፕሊኬሽን አለው። እኔ በቃ ይሄ እኮ ለሀገር ይጠቅማል፣ ጥሩ ነው፣ ኢኮኖሚ ነው፣ ምንድን ነው እዚህ ጋር ማላየው ሌላ ዓለም ነበር። ያንንም አልፍ ያለው በደስታ ይሄን ወጣት የሚያድነው ስልኩ ማለት የዓለም ኮኔክሽኑ፣ ስልኩ ማለት ቢዝነሱ የሚሆንበት ነገር አሁን ቴክኖሎጂ ይፈጥራል። ህይወት ደግሞ ራሱ የሚያስተምርህ አለ። የህይወት ፈተናዎች፣ ህይወት ራሱ ምንድን ነው፣ እኔ ምንድን ነኝ ከህይወት ጋር በ40 ዓመቴ እነዚህ ግንዛቤዎች ሀሳቡ የለኝም። እድሜዋ አይደለም የኔ እድል አሁን ኦልሞስት 70 ደርሻለሁ። እንትን ማለት ይችላል። የሽማግሌ እውቀትና ልምድ አለ። ችግሩ አብዛኛው ሰው እዛ እድሜ ሲደርስ ራሱን አልጠበቀም። ያንን ሁሉ እውቀት ግፋ ቢል ትንሽ በወሬ ያስተላልፋል እንጂ በቃ ልክ ማክሲመም ፕሮዳክቲቪቲ በሚኖረው ወቅት ፊዚክሊ የለም። አክቹሊ እኔ ህይወቴ ውስጥ ትልቁ አካምፕሊሽ ብዬ የማስበው በቃ ራሴን ማቆየት እንደዚህ፣ ይሄንን ደግሞ ተግባራዊ ማድረግ። ሰው ስራ መጀመር የሚፈልግ ሰው ብዙ አይነት አለ። አቅሙ በጣም ይለያያል። አቅም ማለት የገንዘብ ብቻ አይደለም። ከፐርሰናሊቲ ተነስቶ ከችሎታ ተነስቶ በቃ ህይወት ውስጥ ትልቁ ከባድ ስራ አንተርፕረነር መሆን ነው። ምንም አይነት ሙያ ይዘህ ተቀጥረ መስራት ቀላል ነው። መንግስት ሆነ የግል ሆነ ምን ሆነ ለምን የተወሰነች ሰዓት አለ፣ የተወሰነ ግልጽ የሆነ ካንተ የሚጠበቅ ነገር አለ። ትወጣለህ፣ ትገባለህ፣ ደሞዝን ታገኛለህ። እንዲህ ሊኖር ይችላል። አንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክት አለ አይደለ? ገመድ ላይ without a safety net ትሄዳለህ። ያ የሆነ ፐርሰናሊቲ እና አቅም ይጠይቃል። አደጋ አለው። ቢዝነስን ጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያ አይነት ሀገር ኦልሬዲ very very high risk environment right now። ስራ መቀጠር ካልቻልክ ቤት አተኛም።
ከቤት መውጣት አለብህ፣ ማግባት አለ፣ ቤተሰብ አለ፣ ራስህን ችለህ መኖር አለብህ። ስራም ማታገኝ ከሆነ ምንድን ነው የምትሆነው? በቃ ወጥተህ መንገድ ላይ መኪና ማጠብም ሆነ ቆሎ መሸጥም ሆነ መለመንም ሆነ ሳምቲንግ። ከተማ ነው አሁን አብዛኛው ሰው ቤተሰቡ አዲስ አበባ አይደለም፣ 90% እዚህ መጥቷል። ከዚህ ወደዛ ብር እንዲላክ ነው እንጂ ከዛ ወደዚህ እንዲመጣ አይጠበቅም። ወጣት ነው ሁሉም ድለላ በለው ምን በለው አሁን ሰው ሁሉ እዛ ላይ ነው የተሰማራው። ወዶ አይደለም አሁን ኢንተርፕረነር ልሁን የሚለው። አብሶ ይሄ ሁሉ ወጣት ተማረ፣ እሺ what it's worth፣ ተመረቀ፣ ብዙ ከገጠር የመጣለ ገጠር ተመልሶ መሄድ ያለ ተምሯል፣ አይቷል። ኤክስፔክቴሽኑ ከፍተኛ ነው። ግን አመት ያህል 2 አመት ያህል 3 አመት ያህል ስራ የለም። ሱነር ኦር ሌተር በቃ የማትሰራው ስራ የለም። ሙስና ከየት ነው የመጣው? ከላይ የመንግስት አይደለም፣ የግል አይደለም፣ ሁሉም አይደለም። አንድ ይሄ አልገባበትም የምትለው ተቋም የለም። እንኳን ከታች ከላይ ያለ ፕሮፌሽናል ሰራተኛ ሁሉ አሁን ሊኖርበት የሚችለው ደሞዝ የለውም። ስለዚህ ምንድን ነው የሚያደርግበት? እዛ ቁጭ ባለበት እኔም በሆነ አደርገዋለሁ። ቤተሰቤን መቻል አለብኝ። ጫናው ማን ነው? ተገልጋይ ላይ፣ ገዢ ላይ። ግን ያም ቢሆን የተወሰነ ሰው ያለው እድል ነው። ሌላው ምንድን ነው የሚያደርገው? ችግር ላይ እንቅርት ላይ ጆሮ ደግፍ የሚሉት ነገር አለ። ኦልሬዲ ምንም የለህም። አሁን ኬሶች አውቃለሁ። ቢዝነስ ውስጥ ገባለሁ ተብሎ ከሰው ተበድሮ ቤት አስይዞ ምናምን ይገባሉ። ቢዝነሱ ይከስራል፣ የነበረውም ይጠፋል። የማትማራቸው ነገሮች አሉ ህይወት ውስጥ ኑሮ ብቻ የሚያስተምርህ። በእኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም፣ ያልገባሁበት ገደል የለም። እስር ቤት ማለት ማዕከላዊ አለፈ። ይኸውና እዚህ አክሰስ ሪል ስቴት ላይክ እንዳለ ሁሉ ነገሬን ነው ግልብጥብጡን ያወጣው። አለፈ መጣ። ይሆን አሁን መልሶ መልክ ይይዛል። በግለሰብ ህይወት ይሄ ይመጣል፣ በተቋም በሀገር ይመጣል። አሁን ያለው የምናልፈው ወቅት ሁላችንም እንዳንቀውስ ማለት እንደሚያልፍ አንርሳ። ምን ያላለፈ አለ? ጥሩም መጥፎም። የመከራ ጊዜ ይመጣል ይሄዳል። በአገር ህይወትም ተስፋ መቁረጥ የለብንም። አሁን የምናየው ላይ ቆመን ከዚህ አልፈን ሆራይዘኑን ማየት ካልቻል ሆፕ ታጣለህ። ያ ማለት ደግሞ ያው መሞት ማለት ነው። ህይወት እስካለ ሆፕ አለ። ሁሉ ነገር ለውጥ is the only thing we know in life። በጣም ብዙ ድርጅቶች በቃ በምንም በማይታሰቡ ናቴ ተዘግተውብኛል። አሁን ሃይላንድ ይሄ በቃ ይሄን ሁሉ የወለደው ምንድን ነው? በቃ ከመሬት ተነስቶ ገቢዎች መጥቶ ሬትሮአክቲቭሊ ታክስ ሪካልኩሌት አድርጎ በዛን ጊዜ 30 ሚሊዮን ብር አምጥተዋል። ከየት ነው የምታመጣው? ይሄን በቃ አልተቻለም፣ ተዘጋ። እነ ሮያል ክራውን ምናምን ገበያ ውስጥ ገባን፣ ገበያውን ተቆጣጠርን። የሆነ ላስብ የማልችለው የሆነ ጦርነት ከመሬት በቃ ህገወጥ አክሰስ ካፒታል ኦኬ። ከአክሰስ ሪል ስቴት ጋር በተገናኘ አክሰስ ሪል ስቴት እንዴት ነው ችግር የገጠመው? ማአት በቃ 50 ነገር ነው እንጂ አንድ ነገር ግን መሰረት ስለነበረው አሁንም አለ። ዘመን ባንክ ጋር የገጠመኝ ነገር አለ። ያው ነው ፈጥሬው ምን ብዬው አሁን በቃ ምንም አይደለሁም። ሜቢ ትልቁ ምክር የምሰጠው ብዙ እኔም አንዳንዴ የፈተነኝ ነገር ቢዝነስ በራሱ በጣም ከባድ አስቸጋሪ ነገር ነው። ብዙ ሪስክ አለው። ሪስኮቹን እንድትሻገር ቀድመ ባታውቀው የሚረዳህ ካፒታል ነው። እኛ ሀገር ብዙ ቢዝነስ እንደምንም ተፍጨርጭሮ ነው ሚኒመም የምታስፈልገዋል ማሽን ከቻይና በርካሽ ተገዝቶ ራሱ በኋላ የሚያስከፍልህ ዋጋ ምናምን። ከዛ ልክ ስራ ትገባና ከየት እንደሚመጣ አታውቀውም። የሆነ ችግር ፈተና ይመጣል። ልክ እሱ ሲመጣ ሪዘርቭ የለህም፣ ትወድቃለህ።
በተቻለ መጠን የምናስበው የምናቅደው ነገር አለ፣ ግን የሆነ ኦልሬዲ ለዚህ ራሱ በቂ ገንዘብ የለም አውቃለሁ። ግን የምመክረው ነገር በቃ የምሰራው ያቀድኩት ስራ ይሳካል ብዬ አምኜ ነው የመጣሁት። ግን ባይሳካ ምንድን ነው የሚፈጠረው? ከዚህ ራሴን ማዳን እችላለሁ ወይ? ስራውን ማዳን ግን ወይም ደግሞ ይሄ ቢከስርም እችለዋለሁ ወይ? ይሄ ፋይናንሲንጉ ላይ ሪስክ አለመውሰድ። ግን ይሄ ላይክ እንደ ምንድን ነው የሚያወራው ነው የምባለው። ለምን እንኳን ፋይናንሲንጉ ላይ ሪስክ አለመውሰድ ሪዘርቭ ለመያዝ ለመነሻም የለም። ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር ራሳቸውን እንዴት እንትን እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ፣ አሁን የምልህን ራሳቸውን መገንባት፣ መጾም ማከለከለው፣ ስፖርት መስራት ማከለከለው፣ ኦንላይን ገብቶ ማንበብ፣ ይሄ ሁሉ ሀብት ነው የምትገነባው፣ መሰረት ነው የምትገነባው። ሁናቴዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድን ነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ፣ በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት፣ ከትንሽ ጀምሮ መገንባት። አንድ ፎርሙላ የለም። ሁሉም እንደ አካባቢው እንደ ሁናቴው ምን ይለያያል እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል። እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ we're emotional beings። ሁሉ ነገር ስለ ኢሞሽን ነው። አንድ ነገር ለምንድን ነው ደስ እንዲለን? ገንዘብ ለምን ደስ እንዲለን? ምግብ ለምን? ለሰርቫይቭል ምን ዝም ብለህ ቁጭ ብለህ ያለ ምንም መደሰት ትችላለህ። ሜዲቴት ማድረግ፣ ራስን ማወቅ፣ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታደርገው። እና እንዳልኩ ነው ይሄ we're in a storm ስቶርሙን ማሳለፍ ያስፈልጋል። እዛ መሃል ግን ራስን መገንባት አለ። ለሚመጣው ቀን ራስን ዝግጁ አድርጎ እውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህን ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄ የሚያልፍ ነገር ነው፣ እስከዛ ቆይ እብዳለሁ። አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላርግ፣ ውጭ ብቻ አይደለም። ከሆነ እኮ አንድ ሰው እንዳልኩ ነው። እኔ አሁን የሆነ ሞናስተሪ ገብቼ 1 ዓመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾምኩ ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል? አይጠይቅም። ከዛ ውስጥ ደግሞ የተሻለ ሰው ሆኜ ነው የምወጣው። ፍሬምወርካችንን ማድረግ success not now not today redefine your success። እንደውም the more ይሄ የውጭ ነገር I want ምናምን የሚለውን ነገር ሳጠፋ በቃ ፕሬሸር ይጠፋል። you get inner peace ምናምን ሰፊ ቶፒክ ነው። ለሁሉም አይሰራም። ወደ ውስጥ ራሱን የቻለ ትልቅ ዓለም አለ። እውነተኛ ማንነታችን እዛ ውስጥ ነው። ሰላማችን፣ ደስታችን እዛ ውስጥ ነው። እሱን አመለካከታችን ብናስተካክል ዛሬ በቃ ነገርኩ ነው የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው አሁን ያለኝ ስሜት ውስጥ ነኝ ያለሁት። አሁን እንደውም እንዲህ አወራለሁ፣ አስተምራለሁ፣ ምን እላለሁ። እስር ቤት ሁሉም እኩል ነው። ገንዘብ የለም፣ ማረግ የለም፣ ምን የለም። የት ነው ሁሉ ነገር? ውስጥ ነው። ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው። እሱ እጅህ ላይ ነው። ደስታ እጅህ ላይ ነው። ሁሉም የምክረው ለጊዜው ይሄ ነው። ደስታ ብቻ ሳይሆን ራስን ገንባ። ያ ሁሉ ውጭ ወጥተህ ሮጠህ ቢዝነሱ ምን መጣ? ምን ለማግኘት? ሰላምና ደስታ እጅህ ላይ አለ። ዛሬ መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህም አትክተት።